አለቃ ገብረሃናና አስቂኝ ቀልዶቻቸው። ምዕራፍ 5 የትዳር ዓለም። የወይዘሮ ማዘንጊያና የአለቃ ገብረሃና ጋብቻ ስርቆትና ጠብ የተደባለቀበት ነበር። ከሁሉም በላይ ግን አለቃ ቀልድና ለዛ ያለው ጨዋታ ወዳድ ስለነበሩ ጠባያቸውም ሆነ ኩርፊያቸው ለዛ ቢስ አልነበረም። ታዲያ አንድ ቀን ከባለቤታቸው ጋር ለቅሶ ውለው በጣም ርቧቸው ይመለሳሉ። ቤት እንደደረሱም በእስቲ ቶሎ ብለሽ የምንበላውን አምጭልን ብለው የሚበላ ሲጠባበቁ ማዘንጊያ ጓዳ ገብተው ቀለጡ። አለቃ ነገሩ ገርሟቸው ማዘንጊያ፣ አረ ማዘንጊያ እያሉ ሲጣሩ ማዘንጊያ በትልቁ ጎርሰው ኖሮ አቤት ማለት ተስኗቸው አሉ። አለቃም ነገሩ ገብቷቸው ወላዲተ አምላክ ከምኔው ድመት ሆንሽ አሏቸው። መንገዱና ፀሐዩ አድክሟቸው ኖሮ አለቃ ራታቸውን በልተው አንዲት ዋንጫ ጠላ እንደጠጡ እንቅልፍ ተጫጫናቸው። እኩለ ሌሊት ገደማ አህያቸው ቡሊ ጩኸቱን ለቀቀው። አለቃ ግን እንዳልሰማ ሰው ቸለል ብለው ቢተኙ ወይዘሮ ማዘንጊያ ኧረ እባክዎትን ይነሱ፣ ቡሊን ጅብ ሊበላው ነው እኮ ያስጥሎት እያሉ ቢወተውቷቸው አለቃ ሆዬ ተይኝ ማዘንጊያ እፈራለሁ አሏቸው። ይሄኔ ማዘንጊያ ተበሳጭተው ለስሙ ነዋ ያንጠለጠሉት ቢሏቸው አይ ማዘንጊያ በሱማ ቡሊ አይበልጠኝም ብለሽ ነው ብለዋቸው እንቅልፋቸውን መለጠጥ ቀጠሉ። በትዳር ዓለም ውስጥ ውለው ሲያድሩ አለቃ ገብረሃና በምሽታቸው ላይ መስረቅ ጀመሩ። መቼም አመል የሚጀምረው ከቤት ነውና ሰራተኛቸውን ለምደው ኖሮ አንድ ሌሊት ከምኝታቸው ወርደው ሰራተኛዋ ዘንድ ደርሰው ሲመለሱ ወይዘሮ ማዘንጊያ ነቅተው ነበርና ወዴት ሄዱ አንቱ ቢሏቸው ውዳሴ ማርያም ልደግም ተነስቼ ነበር ብለው መለሱላቸው። ታዲያ ራቁትዎን ነው እንዴ የሚደግሙት? አረ ራቁቴንም ሆኜ በሰማችኝ ጥሩ ነበር። ሆኖም ልማድ ክፉ ነውና አጅሬ እንደለመዱት ሰራተኛቸው ዘንድ ጉድ ጉድ ብለው ሲመለሱ ወይዘሮ ማዘንጊያ አድፍጠው ይጠብቁ ኖሮ በፍልጥ ወገባቸውን ለመጧቸው። አለቃ ግን ያልተመቱ መስለው እንደምንም መኝታቸው ላይ ወጡና ምንድነው የወገርሽው ማዘንጊያ ሲሉ ቢጠይቋቸው ኧረ እንጃ ጥጃ መሳይ ነው መሰለኝ አሏቸው። አለቃም ከዱላው ይበልጥ ስድቡ ከንክኗቸው ታዲያ ለድርቅ ጥጃውስ መቻነሰውና ነው በፍልጥ የመታሽው በማለት ጀርባቸውን ሰጥተዋቸው አደሩ። አለቃ ይህን ሁሉ ይፈጽሙ የነበረው የዓይን ወረት እየሆነባቸው እንጂ ባለቤታቸውስ መልከ ጥፉ ሆነው አልነበረም። ይልቁንም ረዥም ቆንጆ ሴት ወይዘሮ ነበሩ። በማግስቱም አለቃ ቂማቸውን ሳይረሱ ወይዘሮ ማዘንጊያ ጓዳ ጉድ ጉድ እያሉ አንቱ ዝናቡ ወዴት ደርሷል ቢሏቸው አለቃ ቆጣ ብለው ለሰማዩ አንቺ ትቀርቢ የለ አሏቸው። ከዚያም ዱላውና መኮራረፉ የሰለቻቸው አለቃ ገብረሃና ይህ መጥፎ ጸባያቸውን በመተው ፈንታ ውጭ መማገጡን መርጠው አንዲት ጎረቤታቸውን ወዳጅነት ያዙ። ወይዘሮ ማዘንጊያ ገበያ የሚሄዱበትን ቀን ጠብቀውም ወዳጃቸውን እቤታቸው ያመጧታል። ሕፃኑ ልጃቸው ተክሌ መደብ ላይ ተኝቶ ነበር። ታዲያ ወዳጃቸውም ልጇን ይዛ መጥታ ኖሮ ከተክሌ ጋር እንዲጫወት መደቡ ላይ አስተኝታው ሳለች ወይዘሮ ማዘንጊያ ዕቃ ረስተው ነበርና እየተጣሩ ሲመጡ ብትሰማ በድንጋጤ የራሷን ልጅ ትታ ተክሌን ይዛ ሸሸች። ማዘንጊያ ልጃቸውን ቢያዩት ሌላ ሆነባቸው። ትኩር ብለው ሲመለከቱት ግን የጎረቤታቸው ልጅ መሆኑን አወቁና ነገሩ ገባቸው። አለቃ ደንግጠው ኩምሽሽ ብለዋል። ይህን አጅሪት ልጁን አንስተው የሚንቀለቀለውን እሳት እያመለከቱ አሁን እዚህ ልጨምረው አንቱ ቀላል እያሉ አለቃን እያዋከቡ ቢያሸብሯቸው በተሰበረ አንደበት ተይ ማዘንጊያ እዚያም ቤት እሳት አለ በማለት አስጣሏቸው። ወዲያውኑም
ባለቤታቸው እግር ላይ ወድቀው ይቅርታ ከጠየቁ በኋላ ሰላም ወረደ። ሆኖም ውለው ሲያድሩ አለቃ ልብ ውስጥ ተዳፍኖ የነበረው የፍቅር ረመጥ ተቀሰቀሰባቸው። የፋሲካ ሰሞን ወይዘሮ ማዘንጊያ ሥራ በዝቶባቸው ሲንጎዳጎዱም አጋጣሚ ያገኘው ብለው አጅሬ ተንደርድረው ጎረቤት ወዳጃቸው ዘንድ ይሄዳሉ። ዳሩ ግን አጉል አጋጣሚ የሆንባቸውና አባወራ ጉብ ብሎ ሰው ግጥም ብሎ ሞልቶ ያልጠራ ጠላ እየጠጣ ሲጫወት ይደርሳሉ። ምን ተፍረታቸውን ጥቂት ተጫውተው እንኳን አደረሳችሁ ብለው ሊወጡ ሲሉ ውሽሚት ይጫወቱ እንጂ ምን አስቸኮለው ብትላቸው የለም ቸኩያለሁ፣ ባል ሲወጣ እመጣለሁ ብለዋት ወደ ቤታቸው ሄዱ። ባልሆዬ ይህን ሰምቶ ኖሮ እያደባ ሲጠብቃቸው እንደለመዱት ሹክክ ብለው ገብተው ያገኛቸውና በክትክታ ቢያገላብጣቸው የሴት ያለህ እያሉ ጮኸታቸውን አቀለጡት። በአካባቢው የነበሩ ሰዎች ገላገሏቸውና ጠቡ በረድ ሲል ምን ነው አያ የወንድ ያለህ የማይሉ ብለው ቢያፌዙባቸው ወይ ግሩም አንዱ ሲበቃኝ ደግሞ መጨመሪያ የወንድ ያለህ ልበል በማለት አሳቋቸውና ተለያዩ። አለቃ ገብረሐናም ከመጠጥና ሴት ታቅበው ብዙ ጊዜያቸውን ቤታቸው ማሳለፍ ጀመሩ። ከባለቤታቸውና ከልጃቸው ጋር እየተጫወቱ የፍስሐ ጊዜን ቢያሳልፉም ያዩትን አጉል ነገር ሁሉ ከመንቀፍና ከመተረብ ተቆጥበው አያውቁም። አንድ ቀን ከልጃቸው ተክሌ ጋር ሲጫወቱ ወይዘሮ ማዘንጊያ ይሰሩ የነበሩትን ወጥ ብዙ ጊዜ በማማሰያ ሲቀምሱ ያዩዋቸዋል። ማዘንጊያ ወጡን ሰርተው እንደጨረሱም ከምድጃ አወርደው ሊያስቀምጡት ሲሉ ቀሚሳቸው አደናቀፋቸውና ወጡ ቢፈስ ማዘንጊያ ጮኹ። ይህን ያለቃ ተናደው መላስ ብቻ አሏቸው ይባላል። ሌላም ቀን እንዲሁ ማዘንጊያ ወጥ ሲሰሩ አለቃ ተቀምጠው ይመለከቷቸው ነበር። ሚስቲቱም ወጡ መብሰሉን ጨው ቅመሙ በሚገባ መመጠኑን ለማረጋገጥ ደጋግመው ማማሰያቸውን እያጠለቁ ይቀምሱ ነበር። ሆኖም አለቃ አርቧቸው ኖሮ ትዕግሥታቸው አለቀና ማዘንጊያ ራታችን እሱ ከሆነ ለእኔም መቋሚያዬን አቀብኝ በማለት አሳቋቸው። የቀድሞ ተማሪ እየቀፈፈ ነበርና የሚማር አንዱ ተማሪ ሊለምን አለቃ ቤት ይመጣል። እንዳጋጣሚ መሶባቸው ባዶ ስለነበረም ማዘንጊያ ትንሽ ቁራሽ ይሰጡታል። ይህችን ምን ላርጋት ብሎ ተማሪ ማፍጠጥ። ይህን አተካራ የሰሙት አለቃም አየ ሁሉን አስተምሩኝ ብላታ በማለት በእጃቸው አሳይተው ነገሩት። ተማሪውም በእኒህ ሰው ጨዋታ ተገርሞ እየሳቀ ሄደ። ብዙ ሳይቆዩ ግን ጨዋታ የማይገባው ቀልድ የማይጥመው እንግዳ መጣባቸው። በቀድሞ ዘመን በሆነ ባልሆነው መቻያ እየተባለ ወታደር በየቤቱ እየገባ ብዙ የግፍና የብልግና ሥራ ይሠራ ነበር። ታዲያ አለቃም ቤት አንዱ ወታደር ገብቶ ይህን አምጣ ያንን ድገም ሲላቸው ቆይቶ ማዘንጊያ ቢያስጎመጁት አለቃን የበቅሎ ሳር ያምጡ አላቸው። እሺ ማዘንጊያ ገመድ ይዘሽ ነይ። ለምን? እሷማ እንጀራ ትጋግር ወጥ ትስራ እንጂ። የለም ትምጣ፣ እኔ ሳጭድ እሷ ትታቀፋለች አሉ አለቃ በሐሳባቸው ጸንተው። ይሁን እንጂ ወታደሩ ፈርጠም ብሎ በጊዜ ቢሄዱ ይሻላል ቢላቸው ሳር አጨዳ ሄዱ። ከዚያ ወዲህ የሆነውን ሁሉ የሚያውቅ የለም። አለቃ ግን ብልህ ስለነበሩ የተደረገው ሁሉ ሳይከሰትላቸው አልቀረም። ሆኖም አህያውን ፈርቶ ዳውላውን እንዲሉ ባለቤታቸውን ከማኩረፍ ሌላ ምንም ሊያደርጉ አልቻሉም። እልሃቸውን የተወጡ ቁርሿቸውንም የቀረፉ መስሏቸውም ወደ ጥንቱ ምግባራቸው ተመለሱ። ቢሆንም ከዚህ ቀደም የቀመሷት ዱላ ስላልተዘነጋቻቸው ወዳጅ የያዙት ከመንደራቸው ራቅ ካለ ጎጥ ነበር። አለቃ ወዳጅ እንደያዙ ባለቤታቸውን ማክበራቸውን ተውት። የወይዘሮ ማዘንጊያ ባት በካራ ተቀርድዶ ኖሮ እስከ ዕለተ ሞታቸው ድረስ ይሄው ጠባሳ እግራቸው ላይ ይታይ ነበር ይባላል። ታዲያ አለቃ ገብረሐና የአዲሲቱ ወዳጃቸው ፍቅር አነሁልሏቸው ስለነበርና የወታደሩ ድርጊትም ከአይምሮአቸው ስላልተፋቀ የማዘንጊያን ዓይን ማየት ጠልተው ነበር። እልቅና እንደተሾሙም ወዳጅ ዘመድ ሹመት ያዳብር እንኳን ደስ አሎ
በማለት ቤታቸው መጥተው ሳለ አንደኛው እንግዳ ሹመቱ ባለቤትዎትን ተስማማቸውን ብሎ ቢጠይቃቸው ከአራባት ምን ትሆናለች ብለህ ነው ሲሉ መለሱለት። አለቃን የዝሙት መንፈስ ተጠናውቷቸው ብዙ ጊዜያቸውን በውስልትና ቢያሳልፉም እኩይ ተግባር ተሰውሮ አይኖርምና መጥፎ ግብራቸው በመጨረሻ ተገለጠባቸው። ነገሩ እንደዚህ ነው። ወይዘሮ ማዘንጊያ የባለቤታቸው ሁናቴ ስላጠራጠራቸው ክትትል ማድረግ ጀመሩ። መጀመሪያ አሽከራቸውን ጠርተው አለቃ የት እንደሚሄዱ እንዲነግራቸው ቢለምኑት አሻፈረኝ አለ። አለቃ አስጠንቅቀውት ስለነበረ ምንም የማውቀው ነገር የለም ሲል ሸመጠጣቸው። ሆኖም ከብዙ ልመናና ውትወታ በኋላ አንዲት ፍንጭ ሰጣቸው። እኔ የምነግሮት ነገር ባይኖርም በቅሏቸው ታሳየዎታለች ሲል ማዘንጊያም የአለቃን በቅሎ ተፈናጠው ከጎጣቸው እንደወጡ በቅሎይቱ ሰተት አድርጋ አለቃ ወዳጅ ቤት ግርግም ይዛቸው ትገባለች። ከዚያማ ማዘንጊያ እሳት ለብሰው እሳት ጎርሰው ተመለሱና አለቃን ውሾ እገሊት ውሽማህም አይደለች ብለው አፈጠጡባቸው። ኧረ በፈጠረሽ ይህን ውሸት ማን ነገረሽ? ውሾ ትክሰኛለህ፣ የገዛ በቅሎህ መስክራባሃለች። አረገኝ እሷማ ዳገቱን ውጪ ቁልቁለቱን ውረጅ እያልኩ ስለምደበድባት ቂመኛ የማይደለች። ከፈለግሽ ከበጎቹም ከፍየሎቹም ምስክር ቁጠሪና ክሳለሁ፣ አሊያ በባላጋራዬ አልረታም ብለው አለቃ አደናገሩ። ማዘንጊያም በአፍ ብልጣብልጥነትማ ቀድሞውንስ ማን ችሎህ በማለት እያጉተመተሙና የበቀል እርምጃ እያውጠነጠኑ ወደ ጓዳቸው ገቡ። ወይዘሮ ማዘንጊያ የበቀል ጥንስሳቸውን ሲያብላሉት ሰነበቱ። በመጨረሻም ከጎረቤታቸው አንዱን ወዳጅነት ይዘው ተቀመጡ። አለቃ ይህን እንደተረዱ ቅናት አደረባቸው። ባለቤታቸውንም በነገር መጎንተል ጀመሩ። አንድ ቀን ማዘንጊያ ውጭ አምሽተው ቢመጡ በሩ ተቀርቅሮ አገኙት። በሩን እንዳንኳኩም አለቃ እየከፈቱ ማዘንጊያ ነሽ? አያንቺ ነገር በይስቲ ተጨረሰሽ ገብተሽ እንደሆነ በሩን ልዝጋው አሏቸው ይባላል። አንድ ቀን ደግሞ አለቃ ጓሮው ተቀምጠው ሳለ የማዘንጊያ ወዳጅ መጥቶ ኖሮ ሲስማቸው አዩ። ሰውየው እንደሄደም ያላዩ መስለው ወደ ቤታቸው ሲገቡ ወይዘሮ ማዘንጊያ እንግዳ ሲጠብቅዎት ውሎ ሄደ ቢሏቸው ምነው ባክሽ እዚህ ተቀምጬ ሳመሽ የማትነግሪኝ በማለት መለሱላቸው። ወይዘሮ ማዘንጊያ ፍቅር እየጠናባቸው መጥቶ ኖሮ ውጭ ሲሉ ቤታቸውን እርግፍ አድርገው ተውት። ለአለቃ ገብረሃና የሚያቀርቡላቸው ምግብ እንኳን ሳይቀር እንደ ነገሩ ሆነ። ጠዋት ተልባ፣ ምሳ ተልባ፣ ራትም ተልባ፣ የሚጠጣውም ሁሉ ተልባ ሆነ። አለቃ በደሉ ቢበዛባቸው ምን ነው ማዘንጊያ ካልሆነ በላዬ ላይ ዝሪብኝ ሲሉ አምርረው ተናገሩ። አለቃ ከዚያን ጊዜ ጀምሮ ከተልባ ቢገላገሉም የዘወትር ቀለባቸው ሽሮ ሆነ። ገብረሃናም እስከ መቼ እንደ ሕፃን በሆዴ ጉዳይ ስጣላ እኖራለሁ ብለው የተሻለ ምግብ ፍለጋ ወዳጃቸው ቤት ሄዱ። በአጋጣሚ ግን ከሄዱበትም ቤት የሽሮ ወጥ ቀረበላቸው። ይህን አለቃ እየተከዙና ግራ ቀኙን እየተመለከቱ ወይኔ ቤቴ በየት ዞረ መጣ ብለው ሽሮውን እንደ ነገሩ ከለካከፉ በኋላ ወደ ቤታቸው ተመለሱ። በማግስቱ ወይዘሮ ማዘንጊያ ራቅ ካለ ስፍራ እህል ሊያመጡ ሲነሱ ባለቤታቸው እንደተኙ ያደረውን እንጀራ ጠራርገው በልተው ለባለቤታቸውና ለልጃቸው ቁርስ ሳያስቀምጡ ይሄዳሉ። አለቃ ከእንቅልፋቸው እንደተነሱ ቁርስ ቢፈልጉ ያጣሉ። ገብረሃና በሁኔታው ሲበሳጩ የጎረቤት ሰው መጥቶ እሜቴ ወዴት ሄደዋል ቢላቸው ትንሽ እህል ነበረችን እሷን ለማምጣት ሄደች አሏቸው። ከአለቃ ተማሪዎች አንዱ ደስታ የሚባለው የወይዘሮ ማዘንጊያ ወዳጅ ነው እየተባለ ይታማ ነበር። ታዲያ ደስታ ትምህርቱን ሳይጨርስ ሕመም ያድርበትና ባጭሩ ይቀጫል። እንደ ሞተም ጓደኞቹ ለአለቃ ገብረሃና የጓደኛቸውን ሞት ቢነግሯቸው አይ ደስታዬ
አይ ደስታዬ እያሉ ሙሾአቸውን ደረደሩ ይባላል። አለቃ ገብረሃናና ባለቤታቸው በአጉልልህ ትዳራቸውን የሚያጫጩ ተግባራት ቢፈጽሙም የተክሌ በዕድሜ መግፋትና ይልቁንም የጥሩነሽ መወለድ እንዲሁም የእነርሱም በዕድሜ መግፋት ከሆስልትና እንዲቆጠቡ አስገደዳቸው። ጥሩነሽ እንደተወለደች ቅቤው በገንፎውም በሙቁም አልቆ ኖሮ አለቃ ገብረሃና ሽሮ ወጥ ባዶውን መብላት ተገደው ነበር። ዳሩ ግን አለቃ ሰራተኛቸው ፊቷን በቅቤ ስታብስ አይተው ስለነበር ልጃቸው ተክሌ ዛሬስ ሽሮ ወጡም ቅቤ የለው ቢላቸው፣ አይ ልጄ ቅቤውማ በፊት አልቆ የለም እንዴ አሉት። ወይዘሮ ማዘንጊያ ከአራስ ቤት እንደወጡ ሰውነታቸው ድንቡሽውሽ ብሎ ነበር። አለቃም ጨምተው ነበርና ጋቢያቸውን ተከናንበው ጋደም ብለዋል። ወይዘሮ ማዘንጊያ ወተት ይንጣሉ። ጥቂት እንደተወዛወዙ ግን አመለጣቸው። ይህኔ ሰምተውኝ ይሆን ብለው ለማረጋገጥ ይነሱና አለቃን ገለጥ ቢያደርጓቸው እኔ ዘንድ አልመጣችም ማዘንጊያ፣ እዚያው አንቺ ዘንድ ፈልጊያት ብለው አሳፈሯቸው። አለቃ ገብረሃናና አስቂኝ ቀልዶቻቸው በአረፋ ኃይኔ ሀጎስ። ተራኪ ሄኖክ ዘርአብሩክ። ዌል አርት ሚዲያን ላይክ፣ ኮሜንት፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑ።